ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ስራ ህይወት ጤንነት ሁሉ ሰላም አለው እግዚአብሔር ይመስገን። ዛሬ የሚያሳያችሁ ጓሯችን እስቲ ልየው እያልኩኝ አዲስ ቤት እየተሰራ እና ተሰርቶም አልቋል። ትንሽ ነው የቀረው። አያችሁ በጣም ነው እየተሰራ ነው። በጣም ከዛ እስቲ ልየው ብዬ ከጓደኞቼ ጋር ወጣን እላችኋለሁ። እንግዲህ ከወጣነው አንዷ ውልቅ ብላ ሄዳለች፣ እየመጣች ነው። አንዷ አብራን ልንዝናና ነው፣ እዚህ አፋር ውስጥ ልንከባለል ነው። እና ደህና ናችሁ? እንዴት ናችሁ? አዲስ ነገር ምን አለ? ሁሉ ሰላም ኑሩልኝ የኔ ውድ ቤተሰቦቼ። እና ይሄን ይመስላሉ ይታዩ። ወይኔ ይሄን ልርገጠው እንዴ? ጉርጋር ከሆነ ቢገባስ ምኑ? ጉርጋር ከሆነስ ይሄ መንገዳችን ይሄው እኛ ጋር የምንሄድበት ይሄ ነው። ወደ ይሄንን ወደዛ ነው። ይሄ ኮሽና የምንገባበትና ወደ ፎቅ የምንወጣበት ኮሽና በዚህ መግዛት የለም እንጂ በዚህ ወደ ፎቅ፣ በዚህ ወደ ታች ቤት ምድር ይሄ ክፍት ነው እኮ ባላ እኮ ለምን ነይ ወደዚህ ውጪ አይተን ተማሪታቸውን ላሳይሽ። እቴነሽም ወደዚህ ነው የምታልፈው መቼስ። የት ናት እሷ? አየሽ እንዳር ሄዳ መጣች ብቻዋን። እስከዛ ሄዳ ብቻሽን ወዴት ሄደሽ መጣሽ? እኔ እጃለሁ እንጂ እሷ አልያዘችም። እዛ ዳር ሄደሽ ነው መጣሽው? ልንገርሽማ ነይ የነሱ መሬት በቃ እንደዚህ አሁን አጥሩ የለም ይሄ አጥር። አው ከና አጥሩ ይሄ ያኛው አጥሩም ከቤት እኩል ያለው ኦሬዲ ይሄ ነው ባዩ። በቃ ይሄ ሁሉም ለነሱ ተሰጥቷል። ይሄው ተከለለው። ይሄው እዚህ ጋር ተጀመረ። አው እንደዚህ ተከለለው። ይሄ አው እንደዚህ ተሰጥቷቸዋል። ጨምሮ ቤት መስራት ይችላሉ። ግን አሁን ላይ አልችልም። ወድ ልጆቹ ካቻሉ ይስሩ ነው አለች። እስከላይ ድረስ ማለት ነው። ወደዚህ እንደዚህ መውጫ የለም። ለምን አጣውት የሆነ አስፋልቱ ላይ ደርሰሽ ነው እንጂ ለምን ሳይሆን ወዴት ልትሄጂ አስበሽ ነው? ምጠፊበትን መንገድ ላመቻችሽ። በቃ ወዴት እንደምትጠፊ ታውቂያለሽ? በዚህኛውና እንደዚህ ትሄጂና ይሄ ቤት አለ አይደል? በሱ ነው ጥፍ የምትይ መንገድ። በዛ ጥፍ ብለሽው በቃ ልምት ያለሽ ጥፍት ያለሽ ከአይኔ ትጠፊያለሽ። ስታይሏ ይሄ ነው። እንት መስላለች። አያችሁ? ወይኔ አይቴ ሞዴልሽ አምሩ። አይ ዱባይ እናንተ እዚህ ምንድነው? ኦይ አትምጪኝ። እዚህ ኮረንቸሬ ነው የሚመስለው። ወይኔ እሱ ውስጥ ሮጬ ሞትኩላችሁ። ደስ አይልም አፋሩ። ምን ይሆናል እግራችሁ? አዎ ባይየሰስራንቺ ሶፍት ነገር ነው። እቴነሽ ቃስ ባይ እሷ ምኗን ትረግጣለች ለራሷ። አፈር ውስጥ አንከባለልን። ወጣሽ እንዴ?
መስሎ ይጣልየሽ ነበር። አይከፋትም። የለመደ ይገርጋል እና ማታሽ ነበር ዳያ ይከሰብ ለላንቺ እንደዛ እንዳትያት አንቺ ስትይ ማለት ነው። ምን ይሄ ምናምን ብዬ እንደዚህ ግሬን አንስቼ መለስኩት። ይሄ ደግሞ ታይ ይሻልሻል ተይው ይሻል እኮ ያስደነግጣል። እንደው ፖሊስ ምትይ ምን እየሰራሽ ነው? ለምን ትራመጃለሽ ብሉሽ ምን ትያለሽ? እንዴት ማለት ምን ያገባው እዚህ ጋር ወንጀል አለ ስራ እንጂ ምን ቢሆን ያውና ነገር ያረፈው ሪፖርት አላባ እሺ ወጥቷል። የኛ ቤቱ ሰውዬ ነው ልጁ ነው ታውቃለች። የእንት ልጅ አላህ ኡፍሻና የማን ልጅ ከዚህ ደስ አይልም እንዴ መንደር ውስጥ መሆኑ በጣም ይኸው ለማራመድ እኛ ጋር እኮ የሚሄዳለን ነው ትፈራለ። አሁን በዛኛው በኩል እኮ ማውጣት ራሱ በጣም የሚያስፈራ። ቶሎ እንሂድ ሰዎቹ ከወጡስ ቢመጡ ምን ያደርጋል? እዚህ ወደዛ ስራት ያዝ ልታንቀኝ እኮ ነው በጣር ድረስልኝ። መንደር በመንደር ትዞራላችሁና ዝባሌ ልጥሉ ነው የመጣችሁት። የዝባሌ ኮተት ይገባል እዚህ ዛሬ ደግሞ ዩቲዩብ ሸተተ መስራት አለብኝ። ስክሮል አድርጌው ደከመኝ። ፎሎወር ሳልጨምር ምን ሰርቼው ጨምራል? አሰራሽ ጨምር። አዎ እስቲ ክፈችልኝ ለኔ። መክፈት ማለት እንደዚህ መታየት ማለት ነው። እንደዚህ ይሁን